ከበጎ ነገር ጋር ተባብራችሁ ኑሩ በምድር በሰማይ እንድትከበሩ በምድር በሰማይ እንድትከበሩ። ያው ጠባይም እንግዲህ ሰው ከእግዚአብሔር ጋር ሲኖር እግዚአብሔራዊ ባህሪ ይኖረዋል ስላልነ በክርስቲያን የምንለው እውነተኛ ክርስቲያን ሲሆን እነዚህን ሁሉ የመለወጥ ኃይል አለው ነው። እንግዲህ በጠባይ የማይኖረውም ጋር ቢኖር አሁንም ተለዩ ልንል አንችልም። እነሱ እሳት ሲሆኑ እኛ ውሃ የሆን ማስተማር ስለሚያስፈልግ አሁንም መርጠን ልንኖር አንችልም ክርስትናውን። ጠባይ እንግዲህ ከቤተሰብም ሊኖር ይችላል። እምነት ከማይመስሉን ጋራ የምንኖረው ምናልባት ይሄ ራቅ ይላል። ጠባይ ግን ከቤተሰብም ይጀምራል። በርግጥ የምንለያቸው መጥፎ ጠባዮች አሉ። በወንጌልም ለምሳሌ ዓይንህ ብታስትህ አውጥተህ ጣል፣ እጅህ እግርህ ብታስትህ ቆርጠህ ጣል የሚል ተጽፏል። ይሄ ማለት በቁሙ እጅን እግርን መቁረጥ ሳይሆን አስቸጋሪ ጠባይ ያላቸው የትዳር ጓደኞች ሊሆኑ ይችላሉ፣ ቤተሰቦች ሊሆኑ ይችላሉ። በተለይም ሃይማኖታዊ ጠባያቸው በሚከፋ ጊዜ መለየት ያስፈልጋል። እስከ መለየት ድረስ የሚያደርስ አለ። በነገራችን ላይ ሁሉም ትግስት ሲያልቅ ራስን ከማጣት መሸሽም ያስፈልጋል። ከአንዱ አገር ቢያሳድዷችሁ ወደ ሌላይቱ ሽሹ ተብሎ ለአባቶቻችን ለሐዋርያትም ተነግሯል። በዚህ በዜና አበው የዋህ ጳውሊ የሚባል አንድ አባት ታሪክ አለ። እሱ ባለጸጋ ነው። በሕገ እግዚአብሔር ጸንቶ በክርስትና ሲኖር ሚስቱ ደግሞ ጠባይዋ መልካም አልነበረም እና ከለታት አንድ ቀን ከዋለው ውሎ ሲገባ ከአገልጋዩ ጋራ ተኝታ አገኛት። በዚህ ጊዜ ክርስትናው ስጋዊ ፈቃዱን አሸንፎ አያቸው ሄዶ ይላል። አየና ምንም ማድረግ አሁን ሁሉ ሰው እንደሚያደርገው ማጥቃት ህይወት እስከማሳለፍ ድረስ ሊያደርግ ይችላል ነበር ይሄ ሰው። ነገር ግን ምንድነው ያለው? አንቲኒ ኩኒ ሎቱ ቡርክተ ወኡቱኒ ይኩን ላይኪ ቡሩካ። እንግዲህ በክብር በማይረግ ከኔ ጋር አንድ ሆነሽ ስትኖሪ ይሄኛውን ለአገልግሎት የተቀጠረውን አገልጋይ ከፈለግሽ አንቺም ለሱ ከዚህ በኋላ ደግሞ አትበደዩ፣ አንቺ ለሱ እሱም ላንቺ ይሁንሽ ብሎ ጥሏቸው የቤቱን መክፈቻ ሰጥቷቸው ሄደ ይላል መጽሐፍ። አንዳንዱ እንደዚህ አይነቶች ጠባዮች ሲሆን መለየትም የምንችልባቸው ይኖራል ማለት ነው። ነገር ግን አሁንም ለዚህ ብዙ አብነት የሚሆኑ ቅዱሳን ስላሉ አብሮም መኖር ይቻላል እያስተማሩ ጠባያቸውንም እኮ የእንስሳት ያራዊትንም እኮ ጠባይ ታግሶ አለማምዶ መኖር ይቻላልና እኛ በክርስትናው ከኖርን እኛ እውነተኛ ክርስቲያኖች ከሆኑ ብዙዎች እንለውጣለን። በጠባይ የማይመስሉን ሰዎችም ወደኛ ልንለውጥ እንችላለን የሚል ነው የኔ አመለካከት። ያው አብረን የምንኖራቸው አሉ፣ የምንለያቸውም አሉ። ያው ከሁለት ከፍለን ብናየው ጥሩ ነው። አባታችን እንዳሉት አብረን የምንኖራቸው አሉ። አስተምረን መክረን ያው ችለናቸው ብንኖር መልካም ነው፣ ክብርም ስለሚሆንልን። በአንጻሩ ግን ደግሞ ለክርስትናችን ፈተና የሚሆኑብን ከሆነ እግዚአብሔርን ለማምለካችን እንቅፋት የሚሆኑብን ከሆነ ለመንግስተ ሰማያት በር መዝጊያ የሚሆኑብን ከሆነ
መቼስ ከራስ በላይ ምንም የለምና ከመንግስት ሰማያት በላይ ሌላ ሀገር የለንምና ሌላ ተስፋ የለንምና በምድር ያለውን ልንተውላቸው እንችላለን ስጋዊውን ነገር ልንችላቸው እንችላለን ሰማያዊ ነገርን ግን ዝም ብሎ ማሳለፍ አይቻልምና መለየት አስፈላጊ ነው ቅዱስ መጽሐፍም ጌታችን መድኃኒታችን ኢየሱስ ክርስቶስ ለእማ አበሰለከ እሁከ ሁር ወገስጽዋ በባህጅተከ በባህጅቱ ወንድምህ ቢበድልህ ብቻህን ሆነህ ብቻውን አድርገህ መጀመሪያ ሄደህ ምከረው ደረጃ አለው ለመለየት ዝም ብሎ መለየት አይደለም ብቻውን ይሆናል ብቻህን ትሆናለህ የሱንም መጥፎ ባህሪውን ለሌላ ሳታወጣበት ሌላ ሱሳት ነገር ሄደህ ብቻውን ሆነ ብቻውን አድርገህ መንከር ነው ከሰማህ ወንድምህን ተቀመው ነው ይሄንም ማይሰማ ከሆነ ደግሞ ንሳ ምስሌከ ካንተ ጋራ 2-3 ምስክር ይዘህ አው ተውበለው ምከረው አስተምረው እነሱንም ባይሰማቸው ደግሞ ንግራ ለቤተክርስቲያን ነው ለቤተክርስቲያን ንገራት ማለት ለክርስቲያን ጉባኤ ንገርበት ነው አብሮ መኖር የሚቻለው እንግዲህ መቼም በእምነት የሚመስልህ ሰው ማለት ነው ይሄ ማለት ቅድም ሌሎቹ ጋር እሺ አብረህ በጣም የምትኖርበት መንገድ ላይኖር ይችላል ያው ጉርብትና ነው ይሄኛው ግን አብረህ በጓደኝነት ስትኖር ደግሞ ጓደኛህ በራሱ ፈተና ሆኖ እግዚአብሔርን እንዳታመልክ እግዚአብሔርን እንዳታውቅ የሚያደርግ ከሆነ መጀመሪያ ደረጃዎችን መሄድ ነው እነሱን ባይሰማቸው ግን ዳራማው ይሆንልህ ነው መለየትም መለየትም ይቻላል ነው ምክንያቱም ነብይ እግዚአብሔር ዳዊትም ምስለ ጻድቅ ጸድቅ ወምስለ ብእሲ ኃጥእ ተከውን ነው ከጻድቅ ሰው ጋር ብትኖር ጻድቅ ትሆናለህ ከኃጢያተኛ ሰው ጋር ብትኖር ደግሞ ኃጢያተኛ ትሆናለህ ይላል አንዳንድ ጊዜ ሳታውቀው ጓደኛዬ ብለህ የተጠጋሃት ቤተሰብህ ጓደኛህ ደባል ሱሳን ወደ አንተ ወይም ደባል ሱን ወደ አንተ አስገብቶብህ አንተነትን ራሱ የምታጣበት መንገድ እንዳይፈጠር መጠንቀቅ ያስፈልጋል አብሮ መኖር ይቻላል ስንል ግን በመጠንቀቅ ነው ያ ካልሆነ ግን መቼም የቃሚ ልጅ ቀንጣሽ ነው እንትኑ ይሄ አባቱ የሚቅም ከሆነ ልጁ ቅጠል ቀንጣሽ ነው የሚሆነው ቅጠሏን እየቀነጠሰ ያድጋል ቆይቶ ደግሞ ያባቱን ትራፍ እያነሳ መብላት ይጀምራል ያጫሽ ልጅም ደግሞ ክብሪት ጫሪ ነው የሚሆነው መቼስ የምትኖርበትን ነው የምትመስለው አንተ አንዳንድ ጊዜ ከባድ ነው ስለዚህ አባቱ የሚቅም ከሆነ ልጁ ክብሪት እያቀበለ ያድጋል አባቱ መጥቶ የጨረሰውን ጢስ ደግሞ እሱ ያነሳ ይቀማመስ ያድጋል እሱ የበለጠ ደግሞ ጫሽ አቃሚ ሊሆን ይችላል እዚህ ያላለ መሆን መጠንቀቅ ያስፈልጋል መጀመሪያው ነው ጓደኛ የተባለ ሁሉ እንደ ሁሉ ጓደኛ የሚሆን አይደለም አብረን መኖር አለብን ሲባል አብሮ መኖር አይደለም የሚመለስ የሚመከር የሚገሰጽ ከሆነና ባንተ ክርስትና ስበኸው አንተን መስሎ እግዚአብሔርን በጋራ ማምለክ የሚቻል ከሆነ እግዚአብሔር ሰፊ ነው መንግስቱም ሰፊ ናት በጋራ መግባት ስለሚቻል በጋራ መጽደቅ ስለሚቻል በጋራ መኖር ስለሚቻል ይህን ወንድም ይችን እህት እስከሞት ደርሰን ብንችል ለነሱ ስንል ብፁዕ ዘይሜጡ ነው ቢዛ ነፍሰ ብፁዕ ነውና ስለ ወንድሙ ራሱን አሳልፎ የሚሰጥ ብፁዕ ነው የሚለው ብፁዓን ከሚባሉት ደረጃዎች አንዱ ለወንድም ዋጋ መክፈል ነው ለእህት ዋጋ መክፈል ነው ዋጋ የምንከፍለው ግን ዋጋ ሊያስከፍል በሚችል ነገር ነው እንጂ እኛን የበለጠ ደግሞ ከእግዚአብሔር የሚለይ ነገር ከሆነ ግን ከዛ መለየት አስፈላጊ ነው እዚህ አብሮ መኖር የሚቻለው መቼስ ተመክሮ ተነግሮ ተሸምግሎ ቤተክርስቲያን ነግራው አስተምራው ጉባኤ ክርስቲያን መክሮት አስተምሮት የሚመለስ ከሆነ አብሮ መኖር ጥሩ ነው የማይሆን ከሆነ ግን እንዴ በዚህ በህክምናው ዓለም ውስጥ እንኳን ሰው ካንሰር ሲያመው ቁስል ነገር ሲወጣ ሰውነት ላይ ዝም ብሎ እስከመጨረሻው ዝም ማለት አይደለም መጀመሪያ ቁስሉ ያለበትን ቆርጦ ነው የሚጥለው ሐኪሞች የማይሆንለት ከሆነ ሌላውን አካል እንዳያበላሽ እሱን ቆርጦ ይጥለዋል በክርስትናውም ቢሆን አካልህን ምእመናንን የሚያበላሽ ከሆነ በተለይ የምንፍቅና ጸባይ ያለው ከሆነ በተለይ በእግዚአብሔር ላይ የጥርጣሬ መንፈስ የሚዘራበት ከሆነ ቀስ ብሎ ተጠግቶ አንተን መስሎ ወንድም መስሎ እህት መስላ ተጠግታ አንተነትህን እየቦረቦረ የሚጨርስ ከሆነ ከቅዱሳን አማላጅነት ከመቤታችን እናትነት ከመንግስተ ሰማያት ርስት ከእግዚአብሔር አባትነትና የባህሪ አምላክነት ሊያወጣ የሚጥር ከሆነ ግን ካንሰር ነው ይሄ በሽታው ሳይባባስ ቆርጦ መጣል ያስፈልጋል ይሄን ነው ማለት ነው ደረጃ አለው ኮች ለሁሉም ነገር ደረጃ አለው አንድ ሰው ህክምናም ሲሄድ እኮ በደረጃ ነው አይደል መጀመሪያ በደረጃ ነው መጀመሪያ ህክምና አለው ደረጃው ያደገ ነው ወይ ሪፈር ተብሎ የሚሄድበት አለ አቅሙ ነው የሚወስነው አንደኛ የሰውየው ጥፋት ይመዘናል አንድ ክርስቲያን ከአንድ ክርስቲያን ጋራ
የፈጠረው ብጥብጥ ከባህሪው አንቅቶ ነው አስቦበት ነው በድንገት ነው የሰይጣን ነው ወይስ ራሱ ደግሞ ሰይጣን ሆኖ ነው ብሎ መጀመሪያ ማጥናት ያስፈልጋል። የቤተክርስቲያን አባቶች ጉዳዩን ለመፍታት ለመሸምገል ለማሸማገል ለማስታረቅ ለመምከር ሲቀመጡ ያንን ጉዳይ ማጣራት ያስፈልጋል። ሆን ብሎ ለመጉዳት ከባህሪው አንቅቶ ያደረገው ነገር ከሆነ ክርስቲያን ነውና በእምነቱ በመግባር ነው እንጂ ጉለት የተገኘበት በእምነቱ አይደለምና ይሄን ሰው ንስሐ ሰጥቶ መምከር ማስተማር ያስፈልጋል። ያም ሰው ደግሞ ሐዋርያው ቅዱስ ጴጥሮስ ጌታችንና መድኃኒታችን ኢየሱስ ክርስቶስን ሲጠይቀው ወንድሜ ቢበድለኝ ስንት ጊዜ ይቅር ልበለው? 7 ጊዜ ነው ያለው አይደል? 7ቱን 7 እያለ እስከ 7 ጊዜ ነው ያለው። እንግዲህ መቼም መጽሐፍ ቅዱስ ያላስቀመጠው ነገር የለም። ይሄን ተከተለን ከሄድ እርግጠኛ ነኝ ከዚህ በላይ የሚሆን አይኖርም። ከሰይጣን ውጭ መቼም ከ7 ጊዜ በላይ ይቅርታ ተደርጎለት በዚህ የማይማር አይኖርም። እድሜውም ቢሆን አይፈቅድለትምና ከዚህ በላይ ይሄን መጠቀም ነው እንጂ ይቅርታ የማይደረግለት አካል የለም። ከሰይጣን ውጭ ፍጡር የሆነ ሁሉ ይቅርታ የማይደረግለት የለምና ስለዚህ ወንድሙን ቢበድል ወይም ለወንድሙ ፈተና የሆነ ነገር ቢያመጣበት ከሱ የተሻሉ ሰዎችን አማክሮ የቤተክርስቲያን አባቶችን ነግሮ እነዛ አባቶች እንዲነግሩት እንዲያስተምሩት ማድረግ ነው። ሌላው ተበድሎ ይቅር ማለት በራሱ ተበድሎ ይቅር ማለት አንድ ክርስቲያን ወንድሙ በድሎት አሳዝኖት በደል አድርሶበት ምንም ሳያደርገው ድንገት ተነስቶ ፈተና አብዝቶበት ካለ ያንን ወንድሙን ይቅር ቢል የሚሆነው እሱ ማን ነው? መድኃኒዓለም ክርስቶስ ነው የሚመስለው። ተበድሎ ይቅር ያለ ማን ነው? እግዚአብሔር ብቻ ነው። አሳምሮ የፈጠረው አዳም መንግስት የሰጠው አዳም ገነትን ያወረሰው አዳም ባላወቀው ነገር ተሳስቶ በጓደኛው በሔዋን ምክንያት ተሳስቶ እግዚአብሔርን አስቀየመ። እግዚአብሔር ተበደለ። መቼም አይቀማም የእግዚአብሔር መንግስቱ እንጂ የአዳምና የሔዋን አነሳስኮ የእግዚአብሔር መንግስት ለመቀማት ነበር አላማው። ያው ጥላት መጥቶ ሹክ ያለባቸው ነገር መንግስት ትሆናላችሁ ነው። ሌላ ሰማይ ተፈጥራላችሁ ሌላ ምድር ተፈጥራላችሁ ነው። ይህንን ለማግኘት እነሱም ደግሞ ጎመጁ። ያን የውሸት የጥላት ወሬ እውነት መስሏቸው ያን ተቀበሉ። እግዚአብሔር መንግስቱን ሊወረስ የነበረው አምላክ ግን መቼም የማይወረስ ስለሆነ አቅማቸውንም ተፈጥሯቸውንም ስለሚያውቅ ደግሞ መይሳቱት በማን አማካኝነት እንደሆነ ስለሚያውቅ ሌላ ካሳ ሌላ መልአክ ልኮ አይደለም ያዳናቸው። በመልእክተኛም አይደለም ያዳናቸው። ራሱ ነው ሰው ሆኖ ስጋ ለብሶ አምላክ ሰው ሆኖ ያንን የፈለገውን አምላክነት የሰጠው። ሰይጣን በጉህሎት በተንኮል አምላክ ትሆናላችሁ ብሏቸው ነበር። እግዚአብሔር ግን ምቀኛ አይደለም ስስታም አይደለም የሚያልቅበትም ስላልሆነ በየዋህነት አምላክነትን የፈለገው አዳም የተመኘው ምኞቱን ግን ለጊዜው ቢቀጣም እንኳን ከጊዜ በኋላ ግን አምላክነትን አግኝቷል። ምን ስለሆነ ሰው አምላክ ሲሆን አምላክ ደግሞ ሰው ሲሆን አምላክነትን ሰጥቶታል። ስለዚህ ተበድሎ ይቅር ማለት ፈጣሪውን እግዚአብሔርን መሆን። እግዚአብሔርን መምሰል መቼም ቀላል ነገር አይደለም። እግዚአብሔርን ለመምሰል ደግሞ ዋጋ ያስከፍላል። እንደገና ደግሞ የበደለ ሰው ደግሞ እንደበደለ ሰው እንዳያውቅበት ሌላ ነገር መፍጠር ሳይሆን የበደለ አባታችን አዳም እንደበደለ አይደለም ይቀርው። አዎ ሰማይን ይሃል ማነው እግዚአብሔርን ይሃል አባት አጥቼ ከእግዚአብሔር ተለይቼ ምን ህይወት አለ ብሎ አልቅሷል፣ ተጸጽቷል፣ ይቅርታ ጠይቋል። ስለዚህ በድለንም ይቅርታ መጠየቅ አባታችን አዳም ነው መምሰል ነው። ስለዚህ የሰው ልጅ በጣም ወንድሙ ሲያሳዝነው እህቱ ስታሳዝነው ወይ እግዚአብሔርን መምሰል ነው ወይ አዳምን መምሰል ነው። እግዚአብሔርን ብንመስል እግዚአብሔርን መሆን ባንቺ የጸጋ ልጆች እንሆናለን። እግዚአብሔር የሚያወርሰን የክብር አክሊል እናገኛለን። አዳምንም መሆን ብንችል ደግሞ በንስሐ ተመልሰን አባታችን ጴጥሮስን መምሰል አዳምን መምሰል ዳዊትን መምሰል እግዚአብሔር ይቅር እንዲለን ያደርጋል። ይሄን መገንዘብ ነው የሚያስፈልገው። ያው ሰው በእንተ ፍጥረት ሰው ለሰው ጠላቱ አይደለም። ሰው ለሰው ጠላት አይደለም ወንድም ነው። ቅድም እንዳልነው ሰው የሰውን ሰላም የሚነሳው መጀመሪያ ከራሱ ጋር ተጣልቶ ነው። እንግዲህ አንድ ሰው ለሌላው የሚመግበው ምግብ ከሱ የተረፈው ነው። መቼም ራሱ ሳይተርፈው ለሰው የሚመግብ የለም። ሰላማዊ ሰዎች ሰላምን ከሰላማዊ እግዚአብሔር አግኝተው ከበጎ ልቡናቸው ሰላም ነገር ለሰዎች ያበረክታሉ።
ሰዎች እስከሚያገኙአቸው ከነሱ ጋር እስከሚገናኙ ድረስ ይናፈቃሉ እና እነኚህ ሰዎች ምንድነው ለራሳቸው ሰላም ከውስጥ የሚፈልቅ ስለሆነ ምንጭ የህይወት ምንጭ ስለሆነ በንግግራቸው በተግባራቸው ሲናገሩም ሰላማዊ ነገር ይናገራሉ የሚሰሩት ስራ ሁሉ ሰላማዊ ስራ ይሆናል በአንጻሩ ደግሞ ክፉ ሰዎች ደግሞ ክፉ ሰው ያው ከክፉ ልቡናው ነው እንግዲህ ከክፉ መዝገብ ከክፉ ሳጥን ልቡናው ክፋትን ያመነጫል ከዚያ በኋላ ደግሞ ራሱ እየተቃጠለ ራሱ እየተበሳጨ ራሱ ሰላም አጥቶ ሰዎችን ሰላም ያሳጣል ያው የሚገፋው ግን ከኋላ ሌላ ጠላት እንዳለ ይታወቃል ለዚህ ሁሉ አዘጋጁ ሁሉን ብቻ ለሰይጣን መስጠት ባይቻልም የኛ ፈቃደ ስጋ ይሄ የስጋ ፍሬዎች በየጊዜው የሚያቆጠቁጡ ከኛ ላይ የሚያድጉ ቢሆንም ምክንያቶቹን ማወቅ ያስፈልጋል ሲጀመር ሰው ለሰው ጠላቱ አይደለምና ይሄን ከተረዳን አሁንም ይቅርታ ከማድረግ ወደ በኋላ አንልም ሰዎችን ሰላም ነሳ ምን ይደረግ አሁንም በተቻለ መጠን እንግዲህ መጀመሪያ እሱን ይዞ ሰላማዊ እንዲሆን የሚያደርግ ነው እሱ ሰላማዊ ሲሆን የሰዎችን ሰላም ይመልሳል ያው ይቅርታ ይጠይቃል እንግዲህ ንስሐ የሚባለው ጸጸት ንስሐ የሚባለው ሰው በበደለው በደል እንዲጸጸት ማድረግ ነው እንዲጸጸት ለማድረግ ደግሞ እሱ ሳስ ሲሆንኛ ጭድ የምናቀብል ከሆነ አሁን ሰላም አይመጣም እሱ ሳስ ሲሆንኛ ውሃ ነው ማቅረብ ያለብን ውሃ ማቅረብ አባታችን እንደገለጹት እንግዲህ እኛ የእግዚአብሔር ልጆች ስንሆን እንግዲህ ጠባያችን ሁሉ እግዚአብሔራዊ ሲሆን እግዚአብሔር የተበደለውን ሁሉ በደል ያሰበ ሁሉንም ቢቀጣ ማንንም በዚህ ምድር የሚኖር የለም እያንዳንዱን ኃጢያት ቢያስብ ኑሮ ማንኛችንም በዚህ ቁመን መነጋገር አንችልም ነገር ግን እግዚአብሔር ይታገሰናል ስለ ሁለት ነገር አንደኛው ውለው አድረው ይመለሳሉ ብሎ ነው በሌላው ደግሞ ፍጹም ሰይጣን እስከምንሆን ድረስ ይታገሳልና አንድ ሰው የሰዎችን ሰላም ቢያደፈርስ አሁንም ለምንድነው ብሎ ይዞ ቀርቦ የሚቻል ከሆነ ራስ ማነጋገር የማይቻል ከሆነም በሽምግልናም በሃይማኖትም በዚህ ሁሉ እሱ እንዲመለስ ማድረግ ነው ይሄ ሰው ጠፍቷል ማለት ነው የኛ ሰላም ሲነሳ እሱም ጠፍቷልና እሱንም መፈለግ ማዳን ይቻላል ምናልባት ይሄን ነገር ስንናገረው እንደቀላል አንደበታችን ላይ ሊቀል ይችላል ከባድ ነው ሆኖም ግን ከእግዚአብሔር ጋር ለመኖር ወደ መንግስተ ሰማያት ለመግባት ግን እነዚህን ሁሉ መሸከም ያስፈልጋልና አሁንም በትግስት ሰላም ያናጥፍቷን ብለን እንግዲህ መቼም ሰላምን ያጠፋ ሰው ይጥፋ የሚል ህግ የለንም ሰላም አጥፍቷልና ብለን ከዚህ ምድር ይጥፋል እንላ አንችልም ከመንግስተ ሰማያት የሚለይ አንችልም በስጋው እንኳን ቢጠፋ ምንም አይደለም በተለይ የኛን ሰላም ነስቷን ብለን እሱ እንዲጎዳ ማድረግ የለብንም በእኛ ምክንያት መጎዳት የለብንም የምንችለውን ያህል እሱ እንዲመለስ ጥረት ማድረግ አለብን እንግዲህ ካልተቻለ እንግዲህ ያው ያለው አማራጭ ጥሎ መሸሽ ነው ያለው አማራጭ ጥሎ መሸሽና እሱ ደግሞ ተረጋግቶ የንስሐ እድሜ እንዲያገኝ ማድረግ ነው የምለው ሰላም የሰው ልጅ የመኖር ህልውናው ነው ሰላም ከሌለ መብላትም መጠጣትም መተኛትም መነሳትም አይቻልም የቆረስከውን እንጀራ ለመጉረስ እንኳን ሰላም ያስፈልጋል ንጹህ አየር ለመሳብ ሰላም ያስፈልጋል ወጥቶ ለመግባት ሰላም ያስፈልጋል የሚፈልጉትን ሐሳብ ለማንጸባረቅ ሰላም ያስፈልጋል እምነትን በአግባቡ ለመግለጽ ሰላም ያስፈልጋል ወንጌል ለመስበክ ሰላም ያስፈልጋል እግዚአብሔርን ለማመስገን ሰላም ያስፈልጋል ያለ ሰላም ምንም የሚሰራ ነገር የለም የመጀመሪያው ሰላም ራሱ እግዚአብሔርን ያልነበት ምክንያት ይሄ ነው
ሰላም የሰው የመኖር የህልውና ጉዳይ ነው። ስለዚህ ሰላምን ደግሞ ከሌላ መፈለግ ሳይሆን እኛ ራሳችን የሰላም ሰዎች መሆን የመጀመሪያው ኃላፊነት ነው። ሌላው ሰላም እንዲሆን አንተ የሰላም ሰው መሆን አገር ሰላም እንድትሆን ከኔም ከሌላውም የሚጠበቅ አስተዋጽኦ አለ። ለሰላም መደፍረስ ምንጭ ሆኖ አለመገኘት፣ ለሰላም መኖር መጸለይ፣ ለሰላም መኖር ማስተማር፣ ለሰላም መኖር መትጋት፣ እግዚአብሔርን መለመን ያስፈልጋል። ምክንያቱም ድሃውም በድህነት ለምኖ የሚበላው ሰላም ሲኖር ነው። ሀብታሙ በሀብቱ ያለውን ሀብት በአግባቡ የሚጠቀመው ሰላም ሲኖር ነው። መንግስታት እንደ መንግስት ተብሎ የሚኖሩት ሰላም ሲኖር ነው። ካህናት እንደ ክህነት ካህን ተብሎ መኖር መሾም መከበር በአባትነት ደረጃ መከበር የሚችለው ሰላም ሲኖር ነው። ምእመናን በምእመንነት ምእመን ተብሎ እግዚአብሔርን ማምለክ አስራቱን በኩራቱን መክፈል ንስሐ መግባት መጾም መጸለይ የሚችለው ሰላም ሲኖር ነው። በጠቅላላው ሰላም የማይገባበት የህይወት ቅመም የለም። ሰላም የመኖራችን የህልውና ጉዳይ ስለሆነ እኔ ለመኖር ከፈለኩ ሰላም እንድትኖር ሌላው እንዲኖር ከፈለገ ሰላም እንዲኖር በጋራ መጸለይ መለመን እግዚአብሔር መማፀን ይጠበቅብናልና እያንዳንዳችን ሰው የተባልን ሁሉ በተለይ ደግሞ እግዚአብሔር አባቴ መንግስተ ሰማያት ርስቴ የምንል ሁሉ ክርስቲያኖች ለሰላም ዋጋ መክፈል መጸለይ መለመን ከእያንዳንዳችን ይጠበቃልና የሰላም አምላክ ሰላምን ከሁላችን ጋራ ከኛ ጋር እንዲያኖርልን ማጸናለሁ። የሰላም አምላክ ሁላችን ይጠብቃል። ሰላም ከውጭ የሚመጣ አይደለም ከራስ የሚፈነጭ ነው። ነብዩ እግዚአብሔር ዳዊትም ህስሳ ለደክ ሰላም ወዲህ ግና ይላል። ሰላምን ፈልጋት ተከተላትም በመዝሙር 34 ቁጥር 14 ላይ ሰላምን መፈለግ ማለት እንግዲህ ጸሎታችንም አንደኛው ይሄ ነው። እንግዲህ ክርስቲያኖች ሁላችንም ሌላ ነገር ብዙ እንኳን ባንጸልይ ምንም ያልተማረው ምንም አያውቅም የምንለው ገበሬ እንኳን ሲተኛ በሰላም አሳደረኝ ይላል። ሲነሳም በሰላም ያሳደርከኝ አምላክ በሰላም አውለኝ ብሎ ይጸልያል። ይሄን እግዚአብሔር ይሰማን። ይሄንን በተመስጦ ለእግዚአብሔር መንገር ነው አንደኛው። ይሄ ቀላል አለ ካፋችን ላይ የሚቀል የሚመስል ነገር ግን ታላቅ አደራ ነው። እግዚአብሔርን ስንለምን በሰላም አሳድረኝ ስንል በሌሊት የሚመጣውን አናውቅምና ተኝቶ መቅረት አለና በቀንም ሰላም አውለኝ ስንል ሰላማዊ ያልሆኑ ነገሮች እንዳይገጥሙን እግዚአብሔር ይጠብቀን ዘንድ የመጀመሪያው ጸሎት ነው። እንግዲህ ጸሎት የምንሻውን ነገር ለእግዚአብሔር መንገር። ስለዚህ ከምንሻው ነገር ደግሞ ትልቁ ደግሞ ሰላም ነው። ሰላም የሚደፈርስባቸው ምክንያቶች ብዙ ስለሆኑ በጤንነት ሰላም ይታወካል። ጤና ማጣት በረሃብ ምክንያት ሰውነት ሰው ከሰውም ከእግዚአብሔርም ይለያል። ለመስረቅም ለማዋሸትም ለብዙ ነገር ይገደዳል። አገር ሰላም ሲያጣ የሁላችንም ሰላም ይደፈርሳልና የመጀመሪያው የሚሆነው ከክርስቲያኖች ትልቁ ነገር ለእግዚአብሔር መንገር ብቻ ነው። ስለራስ መጸለይ፣ ስለቤተሰብ መጸለይ፣ ስለ ሀገር መጸለይ፣ በተለይም ስለ ሀገር ስለ ቤተሰብ መጸለይ። ስለ ቤተሰቡ የማይጸልይ ቤተሰቡን የማይረዳ እሱ ሃይማኖቱን እንደካደ ይቆጠራል ተብሎ ተጽፏል። በነቢዩ እግዚአብሔር ትንቢተ ኤርምያስ ምዕራፍ 26 ላይ እሱ ሰላም አለ ብሔር እስመ በሰላም ዚአሃ ይከውን ሰላምክሙ ስለ ሀገር ጸልዩ፣ ስለ ሀገር ሰላም ጸልዩ። ሀገር ሰላም ሲሆን ነው እናንተ ሰላም የምትሆኑት። በሷ በሀገሪቱ ሰላም እናንተ ሰላም ትሆናላችሁ ተብሏልና የመጀመሪያው ለክርስቲያኖች ሰላም ስለ ሰላም መጸለይ ነው። እንግዲህ ቤተክርስቲያናችን በቅዳሴ አብዛኛው ቀሳው ቄሱና ዲያቆኑ እየተቀባበሉ ለኛ የሚሰብኩልንም ይሄን ነው። ካህኑ ክርስቶስ በመጀመሪያው እሁድ ትንሣኤው ምሽት ደቀ መዛሙርቱ ተጨንቀው ተጠበው በነበሩበት ሰዓት ሰላም ለእናንተ ይሁን ብሎ ይሄን የምስራች ነግሯቸዋል። ዛሬም የቤተ ክርስቲያን አንዱ ትልቁ ጸሎት ከሚባለው ከቅዳሴው ጸሎት
ሰላም ለሁላችሁ በየ ደቂቃው ያለፈ ካህኑ ይሄን ይሰብክልናል። ሰላም ለሁላችሁ ሰላም ለሁላችሁ ሰላም ያው እንደ እስትንፋስ የምንመገበው ምግብ እንደ እንጀራ እንደ ውሃ እንኳን ቆይተን የምንመገበው ሳይሆን እንደ አየር ለትለት የምንስበው ህይወታችን ነው። ሰላም ከሌለን ለዚህ ትርጉሙ ከባድ ነው። ያው ሰላም የሚመጣው ከውስጥ ስለሆነ ራሳችንን መፈለግ ያለብን ሰላምን መጀመሪያ ሰላም ከራስ መጀመር አለበት። አው ሰይጣንን ከኛ ማራቅ የሰላም ግልባጩ ፍቅር ነው። የሰላም ግልባጩ አንደኛው ፊቱ የሰላም ፍቅር ስለሆነ ከሁሉ ጋራ ፍቅር መስጠት ፍቅርን ለመቀበል ፍቅር መስጠት ሰላምን ለማግኘት ፍቅር መስጠት ያስፈልጋል። ከዚህም እንደው ከሁለት ስነ ፍጥረታት ብንማር ለምሳሌ ፀሐይ መጀመሪያ ሲወጣ የዛፉንም ሆነ የተራራውን መጀመሪያ የሚያገኘው አናቱን ነው። ያንን እያሞቀ ወደ ምድር ይወርዳል። ውሃም አንድ ቦታ ላይ ሲፈስ እያራሰ ያንን እስከቻለበት ድረስ ይሄዳል እንጂ መጀመሪያ አንዱን ነክቶ አልፎ አይሄድም። እኛም ሰላምን መጀመሪያ ራሳችን ሰላማዊ መሆን መጀመሪያ ራስ መረጋጋት ለመረጋጋት የተወሰነ ጊዜ ወስዶ መጸለይ ሰላም የእግዚአብሔር ስጦታ ስለሆነ አለመረጋጋት ደግሞ የሰይጣን ስለሆነ ጦርነት ጥላቻ ጥል ክርክር እነዚህ ሁሉ የሰይጣንና የስጋ ፍላጎት ስለሆነ እነዚህን ለማራቅ መጀመሪያ ራስን ማየት ሰላምን ከቤተሰብ መጀመር ለቤተሰብ ሰላም መስጠት ሲቀጥል ደግሞ ለሰብአ ሃይማኖት በሃይማኖት ለሚመስሉት ከነሱ ጋራ ፍቅር መሆን ሲቀጥል ይያለ እንግዲህ በእምነት የማይመስሉትን ከዚህ አልፎ ደግሞ እንስሳትን አራዊትን ሁሉ እስከማልመድ መድረስ አሁን ግን በዘመናችን የሚታየው ግን ይሄ አይደለም። እንደው ከርሱ እንዳልወጣ እንጂ በአርአያ እግዚአብሔር የተፈጠረ ሰው በረሃብ ምክንያት ሰላም አጥቶ ሜዳ ላይ ወድቆ እንጀራ ይያለ አንዳንድ ሰዎች ከዚህ አልፎ ሄደው ምንም የተናቀ ነው ባይባል ለውሻ ቁርጥ ስጋ እየገዙ የሚመግቡ አሉ። ይሄ ማለት ራስን አለማወቅ ነው። መጀመሪያ ራስን ትቶ ወደ ሌላው አልፎ መሄድ ማለት ነው። መጀመሪያ የሚቀርበው ከራስ ነው። ውሾች አይመገቡ ማለት አይደለም። ነገር ግን የሚቀድመው ግን ወንድምን መጀመሪያ ማስቀደም ያስፈልጋል። ወንድም የሚበላው ጥሬ የሚበላው ደረቅ ዳቦ አጥቶ ያው ለውሻ ሶፋና ምቹ ምኝታ አዘጋጅቶ ይሄኛው ስጋ ይመቸውም እየተባለ በፍሪጅ እየተቀመጠ እንኳን ስጋ የሚመግቡ ሰዎች አሉ። ይመግቡ ጥሩ ነገር ግን እነኚህ ሰዎች ግን አንድ የወደቀ ወላጅ አልባ ህፃን ይዘዋል። ሰላሙን ያጣ በችግር ምክንያት ሰላም ከኛ ምናሻው አሁን ሰላምን ምናየውኛው አንድ ሀገር ጦርነት ተነስቶ ተኩስ ሲነሳ ብቻ ሊሆን ይችላል። እሱ ብቻ አይደለም። ብዙ ሰዎች በኑሮ አለመስተካከል ሰላማቸውን ያጣሉ። ወላጆቻቸውን አጥተው ሰላም ያጣሉ። የሚቅበዘበዙ ጧሪ አጥተው መንገድ ላይ እየወደቁ ብዙ አረጋውያን አሉ። እነዚህ ከረሃብ በላይ በሽታ የለም። ከህል በላይ ደግሞ መድኃኒት የለም። ደግሞ ሰዎች እኮ ለስርቆት ለኃጢያት የሚጋበዙትም እኮ የሚፈልጉትን ነገር በማጣት ነው። እንግዲህ ሰላማቸውን አጥተው የሰውንም ሰላም የሚነሱት እነኚህን ሰዎች ስራ ፈጥሮ አስፈላጊውን ነገር በማገዝ ሰላማዊ እንዲሆኑ መምከር በቃል ከምንመክረው ይልቅ በተግባር የሚያስተምሩ ብዙ ሰዎች አሉና እኔ አሁንም ለሁላችንም በዚህ በሰላም ዙሪያ ስንሰራ ሰላም የሚመጣው አንደኛው ሰላምን ከሚያጠፉ ነገሮች ተስፋ መቁረጥ ነው። አንድ ሰው ተስፋ ሲቆርጥ የራሱን ሰላም አጥቶ የሰዎችንም ሰላም ያሳጣልና በመንችለው መጠን ያቅማችን ድርሻችን መወጣት አለብን። ስለ ሰላም አሁንም ጸልዩ በእንተ ሰላም ነው። ጸልዩ በእንተ ሰላም ስለ ሰላም አሁንም ሰላም ቀደም እንደተጠቀሰው በዮሐንስ 14 ክርስቶስም ያለው ሰላሜን እሰጣችኋለሁ እኔም እሰጣችሁ ሰላም ዓለም እንደሚሰጠው ሰላም አይደለም። ይሄን ሰላም ለመቀበል አሁንም ከጸሎት ውጭ ሌላ ነገር የለንም። አንገዛም። ሰላምን በኃይል ማምጣት አይቻልም።
በጦርነት ማሸነፍ አይቻልም። ሰላም ከእግዚአብሔር የሚሰጥ ልዩ ስጦታ መሆኑን አውቆ ወደ እግዚአብሔር መጸለይና ራስን ሰላም ማድረግ ራስን ማስገዛት ይገባል። ሰላም ከቤተሰብ፣ ሰላም ከጎረቤት፣ ሰላም ከሃይማኖት ሰዎች፣ ሰላም ከሁሉም ጋር ከዚህ ሲያልፍ ለሁሉ ሰፍቶ ማሰብ ይቻላልና አሁንም የሰላም አምላክ የፍቅር ባለቤት አምላካችን እግዚአብሔር ለሁላችንም ሰላሙን ፍቅሩን ያብዛልን። ይቆየን። ፍቅራችሁ እንዲሆን ያለ ግብዝነት ክፉውን ነገርም እንድትጸየፉ